ሰላም እንዴት ናችሁ? የመርሲ ዩቲዩብ ቻናል ተከታታዮች እንዴት ቆያችሁ? በሰላም ሳምንታችሁ ሁሉ ነገራችሁ እንዴት ነበር? ሰላም ነው ብዬ ስለደህንነታችሁ እየጠየቅኩኝ በአዲስ ቪዲዮ ደግሞ ዛሬ ይዤላችሁ መጥቻለሁ። ሁሉ ነገር ዛሬ ለመናገር አስቤያለሁ። ምክንያቱም ብዙ ነገር አስቤ ብዙ ነገር ሰው ለማገዝ ሰው እንትን ለማድረግ ለመተባበር አስቤ አልተሳካልኝም። እኔ ነኝ እየተጠላሁት ወይም እኔ ነኝ ያልተወደድኩት እንጂ ሌላ ሰው አይደለም። እና ሁሉ ነገር ዛሬ ልነግራችሁ ወስኛለሁ። ምክንያቱም ሁሉ ነገር እውነቱን ማወቅ አለባችሁ። ለብዙ ሰው ተናግራለሁ። ለሻኩር፣ ለሮሚ፣ ለአሚላክ ለሁሉም ሰው አስረድቻለሁ። ማንም ሰው ግን ሊያምነኝ ስላልቻለ በእናንተ መንገድ እናንተ ማወቅ አለባችሁ ያልኩት ነገር ማወቅ ስለምትፈልጉና ስላለባችሁም ዛሬ ልነግራችሁ ወስኛለሁ። እሱም ምንድነው? መጀመሪያ ታሪኩ ሲጀመር ሻኩርና ሮሚ እንደ ጓደኛ እንደ ወንድምና እህት ይቀራረቡ ነበር። እናም በዛ መሃል ሮሚ ለሻኩር የፍቅር ጥያቄ ያቀርባለት፣ እሱ ደግሞ መቀበል አልፈለገም። ያልፈለገበት ምክንያት ደግሞ እንደ እህቴና እንደ ጓደኛዬ ነው ማይሽ እንደዛ ማድረግ አልችልም ምናምን ብሎ ብቻ አልተቀበላትም የፍቅር ጥያቄዋንና ለኔ አናገረኝ። አይ መርሲ እንዲያስበያለውና ብታግዥኝ ምን ይመስልሻል? እኔ ሮሚ የፍቅር ጥያቄ አቅርባልኛለች። እኔ ደግሞ እንደ እህቴና እንደ ጓደኛዬ ስለማያት እንደሱ ማድረግ አልችልም። አንቺ ፍቅረኛዬ እንደሆንሽ ቀለበት አስርልሻለሁ። ምክንያቱም የሷን ጓደኝነትና እህትነት ማጣት አልፈልግም። በዚህ መንገድ ብትተባበሪኝ ደስ ይለኛል አለኝና እኔ ደግሞ ሐሳቡን ስለወደድኩትና ስለተቀበልኩት ችግር የለውም አግዛለሁ። ምን ብናረግ ይሻላል አልኩት። አይ እኔ ያሰብኩት እንዲህ ነው። እኔ አንቺን ቀለበት አስርልሻለሁና ተስፋ ትቆርጣለች። አንቺ ፍቅረኛዬ እንደሆንሽ አስባ ዝም ትላለች፣ አትጠይቀኝም። በጓደኝነትና በእህትነት እንቀጥላለን ከሮሚ ጋር ምናምን አለኝ። እኔ ደግሞ ያው እሷን ለማገዝና በሷ በኩል ሆኜ ደግሞ ሳየው አሪፍ ሐሳብ ስለሆነ ተቀበልኩት። እሺ ያልኩት ግን ሁኔታው እንደዛ አልነበረም። ሮሚ በዛ መልክ አላየችውም። ሮሚ በጥፊ መታችኝ፣ አዋረደችኝ ምናምን ነገር ለብዙ ሰው ምናምን ብዙ መጥፎ ሰው አየው። እናም ቲክቶክ ላይ ዩቲዩብ ላይ ምናምን ደግሞ እኔ ሰው እየሰደበኝ ሰው ያንቋሸሸኝ ምናምን ነበር። በጣም እየጠላኝ ነበርና እኔ ባላረኩት ነገር ሰው ለማገዝና ሻኩርን ለመተባበርና ለሮሚ ነው ሐሳቡ እና በዛ ምክንያት በጣም ተናድጄ ነበር። ያው መቃብር ውስጥ ያስገባዋት ደግሞ ወደሱ ስንመጣ ደግሞ እሱ በጣም ይቅርታ እየጠየቅኩኝ በጣም ይቅርታ እያልኩኝ መቃብር ውስጥ ማስገባት አልነበረብኝም። ግን ሐሳቡ የመጣው የሮሚ ጓደኞች ናቸው። የሮሚ ጓደኞች ምናምን አውቃቸው ነበር። እኔ በሱ ምክንያት እንዲዝማ ማድረግ አልነበረባትም በድላሻለች ምናምን ብለው በሰዓቱ ስሜታዊ ስለነበርኩኝ ሰው ሲናደድ ደግሞ ምንም ነገር ሊያረጋ አይችልም። በቃ የመጣለትን ክፉ ነገር ነው ማሰብ የሚችለው። ያው እኔም እንደ ሰው እንደመሆኔ መጠን ክፉ ነገር አርጌያለሁ። ስለሱ ደግሞ በጣም እጅግ አርጌ ይቅርታ እያልኩኝ እየጠየቅኩኝ ለሮሚም ይቅርታ ብዬ ጠይቄያታለሁ። ይቅርታዬን ተቀብላለች። እግዚአብሔር ይመስገን። አሁን ሰላም ነን። ጥል ምናምን የለንም። በቃ ምንም ነገር የለም። በቃ ይሄ ነው ታሪኩ። ስንቴ ልነግራችሁ ላለው ምናምን ነገር ግን አይሳካልኝም ምናምን ነገር እሱን ለማስረዳት ሌላ ለማስረዳት ቤተሰቦቼ ተቆጥተውኛል። ለምን ቀለበት አረግሽ የምር እስኪመስላቸው ድረስ መንገድ ላይ የሚያገኙ ሰዎች ይሰድቡኛል። አንቺ እኮ ክፉ ነሽ፣ አንቺ እኮ እንዲህ ነሽ ብለው በጣም እንትን ያደርጉኛል። ግን በቃ እኔ በሰዓቱ የነበረኝ አማራጭ ዝም ማለት ነው። ያው ጊዜው ሲደርስ ደግሞ ሁሉን ነገር ማወቅ አይቀርም ሁሉ ሰው። አሁን ሮሚና ሻኩር ሰላም ናቸው፣ እግዚአብሔር ይመስገን። እኔም ከነሱ ጋር ሰላም ነኝ። ምንም የሚያጣላ ነገር የለንም። እናም ደግሞ እኔ አስሬ መናገር የምፈልገው ነገር እኔ ትግራዊት ነኝ። በቃ እኔ አማራ ምናምን አይደለሁም። በቃ እኔ ትግራዊት ነኝ። እዚህ ተወልጄ አዲስ አበባ ሄጄ ምናምን ስላደግኩና አማርኛ ስለማወራ ነው እንጂ እኔ አማራ ወይ ምናምን አይደለም። ብዙ ሰው ይሰድበኛል፣ ብዙ ሰው ዲስሪስፔክት ያደርገኛልና በዛ መንገድ ፕሊስ አትዩት። በቃ ይቅርታ ጠይቃለሁ። በደሌን ጥፋቴን ሁሉ አምናለሁ። እሱን ይቅርታ እላለሁ። ከሁሉም ሰው ጋር ሰላም ነኝ። እኔ ግን በፍጹም በቃ አማራ ምናምን አይደለሁም። ፕሊስ
ያገራችሁ ልጅ ነኝ እናቴ አባቴ ማስተዋወቅ እችላለሁ ትግርኛ ተናጋሪዎች ናቸው እኔ እዚህ የመጣሁት እንኳን ያገሬን ባህል ወግ ሁሉ ነገር ለማወቅ ንግግር ቋንቋ ሁሉ ነገር ለማወቅ ነበር የመጣሁት ግን በምላሹ ጥሩ ነገር አላገኘሁበትምና ከዚህ በኋላ ግን በእናንተ ማበርታቻና በእናንተ እንክብካቤ አሪፍ ነገር እንደሚኖረኝ ተስፋ አረጋለሁ ዩቲዩብም አሪፍ ቪዲዮ እየሰራው ፖስት ማድረግ ፈልጋለሁ እናንተ ብትተባበሩኝ ቤተሰብ እንደዛ የማረግ ሐሳብ አለኝና በጣም ላረኩት ነገር ይቅርታ አድርጉልኝ ለበደልኩትም ላስከፋችሁ ላስቀየምኳችሁ በጣም ይቅርታ እየጠየቅኩኝ በዚህ አጋጣሚም ደግሞ 1000 ሰብስክራይብ ሊገባ ትንሽ ነው የቀረኝ እናንተን ማመስገን ፈልጋለሁ በጣም አመሰግናለሁ እግዚአብሔር ያክብርልኝ ከዚህም በላይ አሪፍ ቪዲዮ እየሰራው ፖስት አረጋለሁ አንድ የቀረኝ ነገር ደግሞ ሳምንቱ ስለ አንድ ነገር እየተወራ ነበር በኔ ጉዳይ በሻኩር በሮሚ ምናምን ጨርሼ አሚላክን ደግሞ ትንሽ ነገር በዛ ብዙ ሰው ትንሽ ደብሮስ ነበር ስለሱም ማብራሪያ መስጠት ፈልጋለሁ ስለ አሚላክ ጉዳይ አሚላክ ጓደኛዬ ነበር ነው ግን አሁን ምንም ነገር የለም ለምን እኔ አስረድቻለሁ ሁሉ ነገር ነግሬዋለሁ ዩቲዩብ ነው ለሻኩር እንዳልኳችሁ ሁሉም ነገር ለሻኩር የተደረገ ነው ሮሚ እንድታምን የተደረገ ነው እንጂ እኔ ቺት እያረኩ አይደለም ቺት አርገሽብኛል ብሎኛል ግን እኔ ቺት በፍጹም አላረኩም ምንም ነገር ያረኩት ነገር የለም በቃ ልክ እንደነገርኳችሁ በቃ ሁሉ ነገር ሻኩር ለማገዝና ሮሚ ለማገዝ ብቻ ነው ለማሳመን ብቻ ነው እንጂ እኔ ከሻኩር ጋር ምንም ቅርበት ኖሮኝ አይደለም እናንተም ታውቃላችሁ እና እዚህ ጋር መጥቶ ግን ጓደኛዬ ነበረች ቤተሰቦችን አስተዋውቂያታለሁ ጓደኛዬን አስተዋውቂያታለሁ ሁሉ ነገሬ አምኛታለሁ ምናምን ሲል ነበር ግን በቃ በፍጹም እኔና እሱ የሚያገናኘን ወይ የሚያጣላን ነገር አልነበረም ግን ያው ይቅርታ ጠይቄያለሁ አይ ስላልነገርኩ ይቅርታ በሰዓቱ ብዙ ችግር ስለነበረብኝና ብዙ በቃ ያስተካከልኩት ወይም በቃ ያልተረዳኝ ሰው ብዙ ስለነበር እንደዛ ለማድረግ በቃ አቅሙም ችሎታውም አልነበረኝም ሰው ይቅርታ ለዚህ ጉዳይ ግን ቺት አርገሽብኛል የምትለው ጉዳይ ግን እኔ ምንም ቺት አላረኩም በቃ ቺት አይደለም ምናምን ብዬ አስረድቻለሁ 2 ቪዲዮ 3 ቪዲዮ ላይ ይቅርታ ጠይቄያለሁ አጋጣሚ ናሂም ጓደኛዬ ነው በጣም ወደው ጓደኛዬ ማከብረው ጓደኛዬ ነው የሱም ጓደኛ ነው አስረድቶታል በቃ አላመነም ችግር የለውም ምናምን ግን ሶስተኛ ቪዲዮ ካያችሁት ሴት ይዞ መጥቶ አይ እኔ አልፈልግሽ ምንም ነገር አይደለሽ እቺ ነች እማምናት እምወዳት ሚስቴ ካሁን በኋላ ካንቺ ጋር የሚያገናኝ ነገር የለም አለኝ እና በውስጥም ብዙ ይቅርታ ጠየቅኩት ይቅርታ በቃ ሰለቸኝ ሁሉ ሰው ይቅርታ ለማለት ሰለቸኝ አይ ችግር የለውም ባለመናገሬ ጥፋተኛ ነበርኩኝ ይቅርታ ጠይቄያለሁ 3 ቪዲዮ በቪዲዮ እንድታዩት ነው እንጂ ብዙ ጊዜ ይቅርታ ጠይቄያለሁ እኔ አይደለሁም በቃ እኔ ጥፋት የለውም ምናምን ብዬ ብዙ አስረድቻለሁ ብዙ አለቅሳለሁ ምናምን ነገር ግን ማንም ሰው አይረዳኝም ማንም ሰው በቃ ሊረዳኝ አልቻለም እና በሰዓቱ የነበረኝ አማራጭ ምንም አልነበረም በጣም ተናድጄ ነበር ጓደኛው ናሂም ነበር ሴትየዋ ታቅፋለች ስሟለች ያልሆነ አክት ያሳያሉ እኔጋ ምንም ችግር የለውም በቃ የኔ ያላለው ሰው ይሄድ መንገዱ አለው የኔ መንገድ አለኝ የሱ መንገድ አለው ፋሚሊ ግን ይሄን ነገር እንድታውቁት ነው ፖስት ማድረግላችሁ ወይም ቪዲዮ መሰራላችሁ በኔ ጥፋትና በኔ መንገድ እንዳልሆነ እንድታዩልኝና እንድትመለከቱ ነበር ቪዲዮውን የሰራሁትና አሚላክ እንደሱ አድርጓል ሌላ ሴት ይዞ መጥቶ ፖስት ያረጋል ቪዲዮ ምናምን ከሷ ጋር ምናምን ብዙ ነገር የመጨረሻ ንቀቱ ሴት ይዞ መጥቶ እኔ ጋር ይቅርታ ልጠይቀው ቀጥሬው እሺ ዛሃትና ምናምን ብሎ ሴት ይዞ መጥቶ አሁን አንቺ ምንም አታስፈልጊኝም ምናምን ብሎ በንቀት ንግግርና በንቀት አይን እንደዛ አይነት ስራ ሰርቷል ያው እኔ ምንም አላልኩም በሰዓቱ ያለኝ አማራጭ ሴትየዋ ልታንቋሽሸኝ ልታስቀናኝ ምናምን ነበር እኔ ግን በኔ ያልሆነ ሰው አልቀናም የኔ አይደለችም ብሎ አስቦ በልቡ
አስቦ አቅዶ የመጣ ሰው ምንም በእግሩ መጣ አልመጣ ምንም ችግር የለውም። አንዴ በልቡ ያሰበ ሰው በእግሩ ምንም ቢያክል በአካል ቢያገኘኝ ምናምን ሊያስቀናሽ ነው እንትን አይቻልም። በቃ አይሆንም። አንዴ በልቡ አስቦ እኔን እንትን ለማድረግ አስቦላ ያኔ አልሆነችም ወይ አይደለሽም ካለኝ ችግር የለውም። እሺ በኔ ጥፋት ቢሆን ኖሮ እሺ የራሴ ጸጸት ነው፣ ለራሴ በደል ነው፣ ብዙ ይሰማኝ ነበር። እግዚአብሔር ይመስገን ከቤተሰቦቼ ጋር ታርቄያለሁ፣ ከጓደኞቼ ጋር ታርቄያለሁ። እሱ ብቻ አይደለም እኔ ጋር ያለው ሰው ብዙ ሰው አለኝ እኔ ጋር። እናም እንደሱ አይነት ስራ ሰርቷል። ሴት ይዘው መጥቶ ብዙ ጊዜ ከሷ ጋር ነው የሚያሳልፈው። እኔን ለማስቀናት ደፋ ቀና ይላል ምናምን ነገር። ግን እኔ እግዚአብሔር ይመስገን አሁን አለው እና የአሚላ ጉዳይ ምንም እንድትሉኝ አልፈልግም። በኔ ጥፋትና በኔ ስተት እንዳልሆነም ላስረዳችሁ ፈልጋለሁ። ያው የራሱ ህይወት ጀምሯል። እግዚአብሔር ይመስገን እኔ በዳይዋ ስላልሆንኩኝ እግዚአብሔርን አመሰግናለሁ እጅግ አድርጌ። በእውነት ማለት አንተ ጥፋተኛ በሆነ ቦታ ላይ ጥፋተኛ ሆነ ስትቆጠር በጣም ከባድ ነው። ሰው ቢያስብ ይረዳሃል። እኔ ጥፋተኛ አድርጌ በታሰብኩበት ጊዜ ልክ ሀቁን ሲያውቁ ሰው ይገባዋል፣ ይረዳሃል፣ በቃ አክሰፕት ያደርጋል። ምክንያቱም የኔ ጥፋት አልነበረም። ያንተ ጥፋት ሲሆን ግን በቃ የዘላለም ጸጸት ነው፣ በተለይ በዚህ ጉዳይ እና የኔ ጥፋት አልነበረም። የራሱ ህይወት ጀምሯል። እኔን ትቶኛል ማለት ክህደት ነው። ምንም ችግር የለውም። ግን እኔ ከምከዳው እሱ ቢከዳኝ ይሻላል። እኔ ጥፋተኛ ባልሆን በቃ እኔ ተጎጂዋ ብሆን ደስ ይለኛልና በዚህ አጋጣሚ የራሱ ህይወትና የራሱ መንገድ እንደጀመረም በዚህ አጋጣሚ ማወቅ ችያለሁ። እና ቤተሰብ አሁን እኔ ትግራዊት እንደሆንኩኝ ብቻ እመኑኝ እንጂ ስለሌላው አያስጨንቀኝም። በቃ ያልፈለገ ሰው ይሄዳል፣ የሚፈልግ ሰው ደግሞ ወደ ህይወት ይመጣልና ደስተኛ ነኝ። ያው የሆነ ሰው ከህይወት ሲወጣ ጦስና መከራ ይዞልክ ነው የሚወጣው እና እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ ኔጋ አማን ነውና በጣም ላስቀየምኳችሁ ነገር ይቅርታ ማለት ፈልጋለሁ። ቤተሰብ ለበደልኳችሁ፣ ላስከፋዋችሁ፣ ላሳዘናችሁ ምናምን ነገር ሁሉ ይቅርታ። በዚህ አጋጣሚ በቃ ደስ ብሎኛል 1000K ሰብስክራይብ ስለምገባው በጣም አመሰግናለሁ። እና ይሄን ነበር ጉዳዩ። ለብዙ ሰው እንዲደርስና ብዙ ሰው እንዲመለከተው ብዙ ሰው እንዲያየው ሼር ኮፒ ሊንክ እያረጋችሁ ወይ ሼር ኮፒ ሊንክ ይላ እሺ ኮፒ ሊንክ እሺ ሼር ሰብስክራይብ እያረጋ ሼር ላይክ እና ሰብስክራይብ እያረጋችሁ ተባበሩኝ፣ ቤተሰባችሁ አርጉኝ እና በአዲስ ቪዲዮና በአዲስ ደስ የሚል ለእናንተ የሚያዝናና እናንተ ኮሜንት በምታረጉልኝ ቪዲዮዎች እመጣለሁ እና አመሰግናለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ይሄን ነበር ታሪኩ። ብዙ ሰው ማወቅ ያለበት ነገር ነውና ብዙ ሰው እንዲያውቅ ሼር አርጉልኝ እና በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። አመሰግናለሁ።